አይሰራም እንዴ? ትክክል። አዲስ ታማሚ ማለቴ እንኳን ደህና መጣሽ። እኔ ዶክተርሽ ነኝ ወይም ታተኛሽ በይ። ምታተኛ ልቤን የምታክመው ወይስ ራስ ምታተኝ? ልብሽን? አዎ ማለቴ የልብ ህመም ካለ አማከራለሁ። እሺ ጥሩ። እስቲ ምልክቶችሽን ንገሪኝ። አደገኛ ገዳይ ወይስ አደገኛ አማላይ ናቸው? ወስን። አይ የሙያ ኤቲክስ አይፈቅድም። ማለቴ ዶክተሮች እንደዚህ ማየት እኔ አንቺን እንደማይሽ ማየት የለባቸውም። ደንግጠሃል ሲላል ደንግጠሃል? ማ እኔ? መቼ? በፍጹም። እሺ ምናልባት ትንሽ ግን ሳይንሳዊ በሆነ መንገድ ነው የተደናገጥኩት። እስቲ ድፍረትና ወኔሽን እንፈትን። ምክንያቱም በጣም አስፈላጊ ነው። በጣም አስፈላጊ። ስደነግጥ በጣም ነው የምታስቀው። ታስቃለህ? አይ እንደዚህ አይነት ወንድ እንኳን አይደለሁም። ባይሆን መልከኛ ወይም አማላይ ወይም ደግሞ አላረል ይሄ ወንዳ ወንድ ምልክቶች እየታዩብኝ ነው። እስቲ ቀጣ እስቲ እጅሽን ፕሮፌሽናል ውሳኔ እንደሚለኝ ከሆነ ይቺ ልጅ አደገኛ ናት ብሎኛል። አደገኛ መመርመር የሕክምና ኤቲክስ እንደሚለኝ ከሆነ አይኗን በማየት ብቻ መርምራት አለ። ይሄ ገም በሽታው ተገኝቷል። ችግርሽ ታውቋል። ዶክተሮችን የማስደንገጥና የማሸበር ችግር አለብሽ። አደገኛ ይመስላል። መድኃኒት ነው እንደ በሽታው? ችግሩን ካለፍክ ድናለህ። መፍትሄ አንድ። ደረጃ አንድ፣ እኔ ስታወሪኝ አትጠጊ። ደረጃ ሁለት፣ እኔ ስታወሪኝ ፈገግ አትበይ። ደረጃ ሶስት፣ እኔ ባንቺ ውበት ስደናገጥ ምንም እንዳላየሁኝ። ዶክተር ከባድ መድኃኒት ነው። አውቃለሁ። ትጋት ያለኝ ዶክተር ነኝ። አይምሮዬ ባንቺ ውበት ቢጠለፍም ማለት ነው። استفزه بلده فقرر ان يعاقب الجميع ሳያውቁ ታካሚዎችን ማከም የሚመጻት ተሳክቶ ይመስላል። ጽፈን አይኔ ውስጥ ልቤ ውስጥ የተደናገጠው በሙሉ ጽፈን አሁን ተተናቋል። ከኔ ወጥመድ ድነሻል። እንኳን ደስ አለሽ። አንተም ከኔ ወጥመድ አምጣት። እንኳን ደስ አለሽ። ናውጣሽ ማለት ከቢሮ ያስወጣሽ? ከቢሮ
እዚች ጋር ልነሳ አይመስልሽም? ቅደሚ ቅደሚ ቅደሚ። ኧረ ይኸውልሽ መጣሁ